የምትመለከቱት ሰይፉ በኢቢኤስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። ከአንድ ዓመት በፊት በህይወት ቢለየንም ሃቻሉ ሁንዴሳ አዲስ ያወጣው አልበሙ አይቲዩንን ሳይቀር ተቆጣጥሮታል፣ የሀገር ውስጥ ገበያም ጭምር። ለዚህ አዲስ አልበሙና ለሃቻሉ እንዴት ነው? የሰይፉ በኢቢኤስ እንግዳ አድርጌ ባለቤቱ ኪያን ላወራት ነው። ኪያ ጠንከር ብለሽ እሺ ብለሽ ስለመጣሽ አመሰግናለሁ። ስለተያየንም እንግዲህ እግዚአብሔር ይክበር ይመስገን። ሰላም ነሽ ኪያ? እግዚአብሔር ይመስገን። ያንቺ መጠንከር አስፈላጊ ነው ብዬ አስባለሁ። ምክንያቱም ልጆቻችሁ አባትም እናትም ማጣት የለባቸውምና አንቺም ጠንክረሽ የባለቤትሽን ስራ ለዚህ ስላበቃሽ ምስጋና ይገባሻል ለማለት ነው። ምስጋና ይገባሻል። እንደ ዛሬ እንድናዝን ሳይሆን በቃ ሃቻሉ እንድናስብ ነው የፈለኩት። ወደ ኋላም በትዝታ ትንሽ ብንመለስ ብዬ አስቤያለሁ። ኪያ ስምሽ አይደለም አይደል? አዎ ስሜ አይደለም። ኪያን አጬን ያወጣልኝ እሱ ኪያ ይለኛል፣ እኔ ደግሞ ኬና አለዋለሁ ማለት ነው። እና አጬና ፋንቱ የሚል ስም ብዙ አንጠቀምበት እንጂ እውነተኛው ስምሽ ፋንቱ ደምሴ? ደምሳው ፋንቱ ደምሳው። ትውልድሽ አምቦ? የተወለድኩት አምቦ ቢሆንም እድገቴ ግን ገጠር ነው። ከአምቦ 35 ኪሎ ሜትር ራቅ ይላል። ጊንጪ ጋጂ የሚባል ቦታ ነው ያደግኩት። ከ1 እስከ 6 የተማርኩት እዛው ሚስዮን የሚባል ቦታ አለ፣ እዛ ነው የተማርኩት። ትውውቃችሁ ከልጅነት ጀምሮ ነው ከሃቻሉ ጋር? ያው እንግዲህ የገጠር ልጅ እንደመሆኔ ከ6ኛ ክፍልን ሳልፍ ጊንጪ ተመላልሼ መማር ነበረብኝ። ራቅ ያለ ነው መንገዱ፣ እግር ጉዞ አለው። ስለዚህ እናት አባት እያላት እዚያ አትማርም ብላ አያቴ ቤተሰቦቼ ጋር አምቦ እንድገባ አደረጉኝ ማለት ነው። እና እኔ የ6ኛን ክፍል መልቀቂያ ወስጄ ወደ 7 ልመዘገብ ሲሄድ እንዳጋጣሚ እሱ 8ኛ ክፍል ነበረ። 8ኛ ክፍል ወርቆ እናቴ እሱን ይዛው ቆማ እያለቀሰ ነበረ። እኔ ደግሞ ከአያቴ ቤት ወደዛ እየሄድኩ ነው፣ የሴቷ እናት ማለት ነው። ልክ ሳየው ልቤ ደነገጠ። አይቼው አላቅም። በእርግጥ እኔ በዛን ሰዓት በጣም የሚያሳዝን ትንሽ ልጅ ነው፣ የለም ማለት በጣም ከሲታ ነው። ከዛ አላቀውም ገብቼ እኔም በር ላይ ቆምኩኝና ማልቀስ ጀመርኩኝ ማለት ነው። በንጋታው ያው ወደ አያቶቼ ጋር ተመለስኩኝ። ተመልሼ እሱን እስካየው ድረስ በጣም ጭንቅላቴ ውስጥ ሲመላለስ ነበረ ማለት ነው። ከዛ 7ኛ ክፍል መማር ጀመርኩ እዛው አምቦ 91 ዓመተ ምህረት ማለት ነው። እና ሲያልፍ በእኛ ቤት በኩል ነው የሚያልፈው፣ የነሱ ቤት ከኛ ቤት በታች ነው። እና ሳላየው አላድርም። የሆነ ነገር ደስታ ይሰማኛል እሱን ሳየው ማለት ግን አላናገረውም። ንግግር የለም እንዴ? ስታየው የደስታ ስሜት? አዎ። እና ደነግጣለሁ በማየው ሰዓት። እና የሆነ ታይም ላይ መንገድ ላይ ሲያየኝ ይናገረኛል። ከዛ ስድብ አድርጌ ገባላ። ለምን ሰደብኩት ብዬ አለቅስ ነበረ። ያንጎራጉራል ደግሞ ጓደኛው፣ እኛ ጎረቤት አሸናፊ ይባላል፣ እሱ ጋር ይመጣል። እያንጎራጎረ ምናምን ነው የሚሄደው። ድምፁን ስሰማ ምንም ልስራ ምንም ተነስቼ አየዋለሁ ማለት ነው። ከዛ ደስ ይለኛል። በቃ እሱም ወደኛ ቤት እንዲዞር ብሎ ሳይ አያልፍም። እሱም ፍቅር አለው፣ አንቺም ፍቅር አለች፣ ግን አልተነጋገርንም። ግን ያው በአይን እንደዛ ነገር። ከዛ በኋላ ማን አወጣው ይሄን አይን ፍቅር ወደ ገሃድ? ማን አመጣው? 1992 ይመስለኛል እንትን ሊሄድ ውትድርና ሊሄድ ይመዘገባል። እሺ። እና ሲመዘገብ ጓደኛዬ ተነግረኛለች፣ ሊሄድ ነው እኮ ምናምን ነገር አለችኝ። ከዛ በቃ አለቀስኩኝ። እስከ 9 ሰዓት ነው ቁጭ ያልነው ያንለት። እና በኦሮምኛ ነው ደብዳቤ ጻፍኩለት፣ እኔ አማርኛ አልችልም። እሺ። ከዛ ጻፍኩለትና እንዳጋጣሚ ሀብታሙ ይሰማና ታላቅ ወንድሙ ያስገባዋል እዛ እንትን ለመወዳደር ኪሎ ከ45 በላይ ምናምን ነው ለውትድርና ማለት። አዎ። እና እሷን የፋዘሩን ጫማ ያረግና ካፖርት ያረግና ድንጋይ ምናምን ኪስ ውስጥ ከቶ 46 ኪሎ ሞላ መሰለኝ። እሺ። እና ራት ከበላ በኋላ ወንድሙ ይሰማና ሀብትሽ አስወጣውና ወደ ቤት ገቡ። ከዛ ጠዋት ላይ ወጥቷል ሲሉኝ ያን ደብዳቤ ሲጮህ አልኳት ማለት ነው። ያው እሱ በአማርኛ ይጽፍልኛል፣ እኔ በኦሮምኛ ጽፍላት ነበረ። በዚያው ቀደምኩኝ ማለት ነው። ስለዚህ አንቺ ነሽ የቀደምሽው ማለት ነው። እንደዛ አውዳለው ፍቅር አለኝ ነው እንደዛ ማለት ያው ወንድሜ እያልኩ ነበር ምጽፍለት። ለምን ትሄዳለህ ምናምን የሚል ነገር ነው ምጽፈው። ምክርም ነው እንደ ምክርም ይመስለኛል በዛን ሰዓት አላቅም። ከዛ ግን ምክርሽን ተቀብሎ ቀረ ወይስ? ቀረ፣ አልሄደም። ኪሎን ግን እኮ አሟልቶ ነበር አይደል? አሟልቶ ነበር። ህፃን ልጅ እንዴት ትልካላችሁ ብሎ ታላቅ ወንድሙ ነው ሄዶ ያስወጣው። ከዛ
ራት በልቶ ከገቡ በኋላ ከካምፕ ነው ያስወጣው ማለት ነው። ከዛ በኋላስ አሁን የአብሮ የመኖሩ ነገር እንዴት መጣ? እንግዲህ ያው አብረን እንማር ነበረ 94 ላይ ነው ለመጀመሪያ ጊዜ እኔና እሱ ተጠጋግተን ፎቶ ራሱ የተነሳ ነው። 9ኛ ክፍል ስማር እሱም 9ኛ ክፍል ወርቆ ጠበቀኝ እንዳጋጣሚ ጓደኞቹን እያመጣ ነው የሚያስተዋውቀኝ። አጬ በተፈጥሮ በጣም ሰዎችን ይቀርባል፣ በጣም ይጫወታል። በብዛት ሴቶች ናቸው ጓደኞቹ እና እያመጣ ያስተዋውቀኝ ነበር። ከዛ 10ኛ ክፍል ለሱ ነጥብ መጣለን፣ ለኔ አልመጣልኝም። 11ኛ ክፍል እሱ ሲማር እኔ ቴክኒክ ስማር ነበር እዛው ማለት ነው። እሺ ያው በአጋጣሚ እንግዲህ 95 ላይ ታሰረ እሱ። እዛ ሲታሰር እንግዲህ ያለው ነገር እንዳለ ሆኖ ከ5 አመት በኋላ ወጣ ማለት ነው። ስለዚህ በደንብ የትዳር ህይወት ተጀመረ የሚባለው ታስሮ ከተፈታ በኋላ ነው? አዎ ከዛ በኋላ ነው ወደ ትዳር የገባው። ፎቶዎች አሁን ስለ ልጅነቱ ምን ያወራሽ ነበር? ያው ልጁ ነው በጣም እንደሚታመም እናቱ በጣም አብራ ቸገር እንደነበረ እንደዛ ነገር ያወራኝ ነበር። አብራችሁ የተነሳችሁት ፎቶ ምናልባት የመጀመሪያው ነው ያልሽኝ ይሄውን በዩኒፎርም ነው የተነሳነው። ከዛ በኋላ እሱም ታሰረ፣ ከዛ ወጣ አዳማ ገባ። የሙዚቃ መሳሪያዎች ብዙዎችን ይጫወት ነበረ። ከዛ በፊት ትውልድና ደን የሚሰራ ነበረ 90ዎች ውስጥ ማለት ነው። ከዛ አዳማ ገባ። ከአዳማ እንዳጋጣሚ ያው እሱ በፍቅር ከገዛው ነው እንጂ በጉልበት ከመጣበት አይመለስም። ስለዚህ ሰው ደግሞ ሲጎዳ ማየት አይፈልግም። እዛ ባንድ ውስጥ ያለው ሰውዬ ልጆች ያሉትን ሰው ምን ሲያመነጫጭቅ አይምሮ አልቻለም። ተጣልቶ ወጣ ማለት ነው። ያው እንደነሱ አልተገዛላቸውም። እሱ መጣ ትምህርቱን ጀመረ 11ኛ ክፍል። በቃ ስላልተስማማ ማለት ነው። አልተስማማም። ያው የሚያዩም ነገር አስከፋው። አላፊያቸው በጣም ያመናጭቃቸው ነበር ይለኛል ሲነግረኝ። ባንድ ውስጥ የሚሰሩትን እነሱ ልጅ አላቸው የተከበሩ ሰዎች ናቸው እንዴት እንዲያረጋቸዋል። እሱንም እንደዛ ላድርግ ሲለው አይ በቃ ተተወጣ። አንድ ፎቶ አለ ካንቺ አያት ጋር፣ እዚህም ጋር የሁለታችሁም ልጅነት ይታያል። አሁን ይሄ ስንት ዓመተ ምህረት ነው ኪያ? ይሄ 2000 ይመስለኛል። ነርሲንግ እየተማርኩኝ ፕራክቲስ ወተን ነው ጊንጪ ማለት ነው። እና መስከረም አካባቢ ነው አብረን ሄድን አያቴ ጋር። እሺ እና አያቴ ቤት ሄዶ ሲተዋወቅ ሄነሪ ብሎ ነው የተዋወቀው። ስሙን ራሱ አጫሉ ብሎ አይደል? ሄንሪ አርሰናል ደጋፊ ነው። ለንደን ያው እና አያቴን አየና ይተነብያን ሊሆን አላቅም። ኪያ አባባስ 1 አመት አይቆዩም ካሁን በኋላ ነው ያለኝ ብሎ እንደገባው አመት አልሞላውም ሞታ አያቴ። ያኔ ያገኛቸው ይሄን ፎቶ የተነሳችሁ ጊዜ ማለት የተነሳን ጊዜ አመት ሳይሞል ማለት 1 አመት አይቆዩም ነው ያለኝ። እድሜ የላቸውም 1 አመት እድሜ የላቸው ማለት 1 አመት አልሞላውም ሞታ አያቴ። ይገርም እና ይተነብያል ይመስለኛል። የሆነ የሚታየው ነገር አለ ይመስለኛል አላቅም። እስኪ ወደ ኋላ በትዝታ እንመለስ። እስኪ ይሄ ፎቶ የት ነው? ምክንያቱም የሆነ አንድ ሰው አቅፏል አጫሉ። ሰውየው የአይምሮ ህመምተኛ ይመስላል እና የት ነው? ይሄን ፎቶ ታስታውሻለሽ? ይሄ አምቦ ነው ቱሉ ይባላል። ማንም አይጠጋውም። እሺ በድንጋይ ምናምን ሰው ይመታል። እሱ ግን ያው እንደምታየው አቅፎት አብሮ ፎቶ ተነስቷል። ሰው ይሸሻል፣ እሱ ይጠጋል። እሱ ይጠጋል። ከርቸሌ ውስጥም በጣም ሰው የማይጠጋው በሰንሰለት የታሰረ ሰው ነበረ ሲነግሩኝ። እሱን ሁላ ሰውነቱን አጥቦት ምን ብሎት በጣም አስጠግቶት ነው የሚያኖረው። እና የሆነ ምን አይነት ተፈጥሮ እንዳለ አላቅም። እኔ በነገራችን ላይ አጬ የዋህም ነው ሩሩም ነው። ሁሉን ነገር አቅፎ ነው የሚይዘው አንድ ላይ። እንደዛም ደግሞ ሰው ይወደዋል። እና ደግሞ ሰው የጣለው የሚመስል ወይም ደግሞ የማይጠጋ መስሎ ከታየው ደግሞ እሱ ወደዛ ይሄዳል ማለት ነው። በጣም ከሚፈልገው በላይ። ይሄስ ፎቶ የት ነው ኪያ? ይሄ ዱባይ ይመስለኛል። እርግጠኛ ባልሆንም ዱባይ ይመስለኛል። ዱባይ ብዙ ጊዜ እየሄደ ይሰራ ነበር። ገና የመጀመሪያ ካሴቱን ሰኝ ሞቲን እንዳወጣ ሄዷል። እሱ እዛ ሲሄድ እንዴት ነው የፍቅር ጉዳይ? በርቀት ፍቅር ካለ እኮ ምንም አይገደብም። ዋናው ልብ ውስጥ መኖሩ ነው፣ እምነት ነው። እስቲ ቀጣይ ፎቶ ሁለቱን ልጆቹን ነው የሚያውቀው እንጂ ሶስተኛዋን አያውቅም አይደለ? እዚህ ላይ ልደት ሲከበር ነው መሰለኝ ይሄን ፎቶ ያዘሽ ኪያዬ። ሶስተኛ ልጁን ብዙም አያውቃትም። ያው
ኮሮና የሚባለው በሽታ መጥቷል ነበር በሱ ምክንያት አያያትም ይመጣል ሰው መሰለች ይለኝና ነው የሚወጣው ቤት ይገባና እርጉዝ ሆነሽ አብራችሁ ፎቶ አላችሁ እሱን ፎቶ የሚገርም ነገር 9 ወር የ9 ወር ሆኜ ነው አጪ እስቲን አለ ማስታወሻም ቢሆን ና ፎቶን እናሳል ግቢ ውስጥ ነው የተነሳነው አኪም ቤት ሊወስደኝ ተነስቶ ማለት ይሄድን ናስቲ ለማስታወሻ ለማንኛውም ነው ፎቶ ቤት አንሄድም ፎቶ ቤት ሄደን እንነሳም እዚሁ እንነሳ እስቲ ለማስታወሻ ብዬ ነው ግቢ ውስጥ የተነሳነው ማለት በነገራችን ላይ እንደ የፎቶ ነገር ስታነሺ ከኔ ጋር የተዋወቀ ነው ካናዳ የሙዚቃ ስራውን ሊያቀርብ መሄድ ፈልጎ ከኤርፖርት ተመለሰ እና ካናዳ ሰዎች ስለሚጠብቁት ይመስለኛል ታደለ ገመቹና ታደለ ሮባ ደወሉልኝና እዛ ያሉት ተመልካቾች ኮንሰርቱ ላይ እንዳይሄዱ በሬዲዮ እንዲነገር ማለት ነው ከዛ ቃለ መጠይቅ አረኩለት የመጀመሪያ ትውቃችን እሱ ነው በሁለተኛው ደግሞ የባለሀብቶች ተሰባስበው መኪና ሸለሙት ታስተዋሻለሽ እሱ አዎ አስተዋሻለሁ የሱም ጊዜ እንደዚሁ ሬዲዮ ላይ ሁለት ቃለ መጠይቅ ነው ያረኩለት ሬዲዮ ላይ ከዛ ወዳጅነታችን በዛ ቀጠለ ቢሮ ይመጣል አሁን እኮ ፎቶ ስትይ ነው እኔም እንግዲህ ይቀጥረኛል አንዳንድ ቦታ ያው ቀልድ ሳቅ ጨዋታ ይወዳል እኔም ሳቅ ጨዋታ ወዳለው ያ ይመስለኛል እንግዲህ ጓደኛም በደንብ ያደረገንና አንድ ቀን እኔ ጋር ቢሮ ሆነን ሲወጣ አንድ የሚያውቀው ሰው አገኘ እና ፎቶ አንሳኛልና እኔ አነሳዋቸው ሳነሳቸው አጫሉ ምን አለኝ እኛ እኮ ፎቶ የለንም ለምን አንነሳም አለና ይሄ የምታየው ፎቶ እኔ ቢሮ ውስጥ ነው ያው ታውቂዋለሽ ፎቶ ሲነሳ እቺ የሱ ትሬድ ማርክ ነች መለያ ነች እና ይሄን ፎቶ አስታውሳለሁ እኔ እንግዲህ ያጫሉ በጣም ቀልድ ይወዳል አንዳንዴ ቀልድ ሁሉ ሲሰማ ደውሎ ሊነግረኛል በስልክ ይሄም አልበም ራሱ ለቃለ መጠይቅ ስጠይቀው በቃ ሴፋችን ይለቅና አዲስ ነገር ይዤ በመጣ ይሻላል እንደው አንዳንዴ ስንደዋውል የምትሰሚ ይመስለኛል አንቺ አዎ ላውድ ላይ አርጎ ነው የሚያሰማኝ ወደደስ ሰዎችን ለመርዳት ብዙ ይታጋል የገላና ጉርሜሳ አልበም ሲወጣ አስታውሳለሁ ገላና ብዙ ረድቶታል ችሎታ ካለ ያደንቃል ባይዘ በችሎታ ያምናል ትንሽ ጭላንጭል ራሱ ቢኖር ጎበዝ ነህ ነው የሚለው እና ተፈጥሮ ይደንቀኛል ሁሉም ሰው እንደሱ ነው አላቅም ጥያቄ ይሆንብኛል አጪ የተለየ ሰው ነው በነገራችን ላይ አንተ የሆነ ነገር ታለንት ኖሮ ከሰራክ ጎበዝ ነህ ቀጥልበት ነው የሚለው ኢቭን እንትን ግጥም ይጽፍና ለምን አንድ ስንኝ ላይ ስተንኛት አንተ አትልም ካከልክበት ወይ ከደመርክለት በቃ ያንተ ነው ይሄ ግጥም ይልሃል ይሄን ያህል ነው እሱ ማለት እሱ ራሱን አሳልፎ የሚሰሰው ነው ብዙዎቹ ግጥምና ዜማ ከሌላ ሰው ምናምን ወስዶን አይደለ ኢቭን እኔ ራሴ ማስተዋወሰው ዝም ብለን ቁጭ ብለን የማሊ ዘፈን ይሰራው ነበር እሺ እና ዜማውን ያዜመ እኔ ዘፈን አላደንቅም በነገራችን ላይ ብዙም አይደለው እና ያዜመ ያለ ዝም ብሎ ነው ጭንቅላቴ ውስጥ ነው የመጣልኝ ዜማው ማለት ነው እሱ ሲል ከዛ ሁለት መስመር ነው ያልኩለት አጂዬ ይሄ ነገር እንዲህ ቢሆንስ ስለው እስቲ ድጋሚው ነው ያለው ከዛ አይ እንዲህ ስለው በቃ ይሄኛውንማ እሷ ናት የሰራችው ነው የምለው ምን ስለሰራውኝ ነው የምለው እና ብዙ ጊዜ ግጥም ይገጥማል የገጠመው ግጥም ላይ ሁለት ስንኝ የሚጨመር የዛ ሰው ነው በቃ ይሄን ያህል ነው እሱ ማለት ሰው ደግሞ ትልቁ ነው እንዲወጣ ይፈልጋል በሙዚቃው ምንም በምንም ትንሽ ችሎታም ቢኖር ያደንቃል በቃ አንተ ጎበዝ እንድትሆን ያደርጋል የገላናን ማስተዋወሰው እኔ ደወለልኝ ምናልባት ሰምተሽው ሊሆን ይችላል በጣም አሪፍ በቃ ጉደኛ ስራ የሰራ ወጣት ልጅ አለ ሬዲዮ ኢንተርቪው ለምን ይዘው አትገባም ማለት ገላናን ይዘነው ገባን ሬዲዮ ላይ ማለት ነው ከዛ ገላናም አመሰገነው ቃለ መጠይቁ አለ አሁን ዩቲዩብ ላይና በኋላ ላይ የገላናን ዘፈን በደንብ ያጫወትን ገላና መባል ተጀመረና አጫሉ በጣም ሳቅ ጨዋታ ያው ይችላል ቀልድ ይችላል እና አብረው ከገላና ጋር ሆነው ደወለልኝ ስማ ይሄው ልጅ እኮ በአየር ላይ መንሳፈፍ ጀመረ ይሄው አፈመስከው ስማ ትንሽ ደሞ ጨምር ወይ ይብረር እንዴ ማለት ይችላል በቃ
እንግዲህ አስቢው አንድ አይነት ሙያ ላይ ነው ያለሽው ግን ከራሱም በላይ ለስሌሎች ይጨነቃል እና በገላና ይቻላል ልጅ ነው አዎ በጣም ከምንም በላይ በጣም ሁሉም ሰው እንደሱ ቢሆን ደስ ይለኛል ባይዘ አላቅም የሱን እንትን አላቅም ግን አፄ የተለየ ሰው ነው የህዝቡን አቀባበል እንዴት አየሽው የህዝቡ አቀባበል ደስ ይላል እኔ ምኞቴም ህልሜም ነበር ተናግሬያለሁ ባለፈው እሱ ኖሮ ቢናገረውና እሱ ኖሮ ቢያስመርቅ ኖሮ ይመቸኝ ነበር ማለት ደስታዬን አልችለውም ነበር ምክንያቱም ከሱ ጎን ሆኜ ያን ነገር ካፈል ነበር ግን እዚህ ጋር እግዚአብሔር አፈቀደም እኔ ብቻዬን ለህዝብ እንዳቀርብ አድርጎኛል ህዝቤም ደግሞ አላሳፈረኝም መልሱን እየሰጠኝ ነው ያለው ግን እማዝንበት ቦታ አለ አንዳንድ ቦታ ላይ ወደ ሲዲ ሽያጩ ስትሪት ብገባለ ማለት ነው እሺ 250 የሚሸጡበት ቦታ አለ 200 ብር የሚሸጡበት አለ 150 የሚሸጡበት ቦታ አለ ኢቭን አጪን ይሄ ነገር ወይ አጪን ይጠቅመዋል ወይ ጎደዋል ብዬ ሳይሆን እኛ የወሰነው በቃ በአጪ ስም 100 ብር በቂው ነው ህዝቡ ጋር ይድረስልኝ የሚለው ነው እኔ አንግቤ የተነሳሁት ለምን እሱ ቢኖር እንደፈለገ ቻሌንጅ አድርጎ ያልፋል እኔ እዚህ ጋር ቻሌንጅ ማደርገው በህዝቤ ነው ህዝቤ ደግሞ ይሄንን ከቀረፈልኝ አይ 100 ብር ነው ብዬ ተናግሬያለሁ ባለፈው በቀደም አንተ ራስህ አናግረኸኛል ሬዲዮ ላይ ወርተናል እና በጣም ነው አይሙሬን ይነካኝ ካይምሮ በላይ ነው የሆነብኝ በስሙ ይነገዳል ኢቭን አንድ አመት ሙሉ ተነግዶበታል በቃ ይሄ ነገር ይብቃ ይቁም ምክንያቱም እያለም ሲነገድበት ነበር ሰው ሞቶስ እንዴት ይነገድበታል በነገራችን ላይ አጭ ያልሞተም ለኔ ህያው ነው ዘላለማዊ ነው ይኖራል ግን በሱ እየነገዱ ነው እኛ 100 ብር ብለን አስቀምጠናል አሁንም ህዝቡ እንዲያቅልኝ የምፈልገው ያጪን ካሴት የትም ቦታ ቢሆን ዋጋው 100 ብር ነው ከሱ በላይ አይደለም ከሱ በላይ የሆነ ካለ እየተዘረፈ ነው ማለት ነው በስሙ እየተነገደ ነው አሁንም እየተነገደ ነው ያለው ግን በቃ አርፎ ይተኛበት እስቲ ይቅር አንዳንድ ቦታ ሲዲው አልሰራልንም ማለት ይላሉ ለሱ ደግሞ በቂ ምላሽ ይፈልጋል እና ምንድነው መደረግ ያለበት ምክንያቱም መደበኛው ሲዲ ላይ አይሰራም ሲዲ ማጫወቻ ላይ ይሰራል መኪናዎች ላይ ይሰራል ግን የሚመርጥ ሲዲ አለ የሚመርጥ መኪና ምናምን ነገር አሉት ኮምፒውተር ላይ አሁን ስትሬት ሄደ ብታስገባ ይሰራል ለምን ኮፒራይት እንዳይደረግ ተደርጎ ነው የተሰራው ስለዚህ ኮምፒውተር ላይ ወይ ደግሞ ላፕቶፕ ላይ VLC አይ ቲንክ ባለሳሳት ከተሳሳት ቋርሙ በሱ ነው የሚሰራው ለምንድነው ኮፒ እንዳይደረግ ተደርጎ ነው በመደበኛው ሁሌ በመናጫውተው ከሆነ ማንንም ሰው ጋር ይሰራል ግን ኮፒ ለማድረግ ስለሚፈለግ ያን ኮፒራይት ለመከላከል ሲባል ነው እንደዛ የተደረገው ማለት ነው አሁንም በዚህም በኩል እንግዲህ በዚህ 200 ብር ተሽጦ እንደገና ደግሞ በዚህ በኩል ኮፒ ተደርጎ የዘራፊው ሲሳይ እንዳይሆን ያረጋችሁ ጥንቃቄ ነው ማለት ነው ትክክል በስሙ እሱ ለማስታወስ እንደ ፋውንዴሽን ነገር እንዳሰባችሁ ሰምቼ ነበር ኪያ ምንድነው ያሰባችሁት ያው ባለፈው ምርቃቱ ላይ እንግዲህ ሲዲ ምርቃቱ ላይ ወይ ደግሞ አንደኛ አመቱ ላይ ፋውንዴሽኑን ይፋ አድርገናል እንግዲህ አጪ በህይወት ያለ ብዙ አላማዎች ነበሩት ሰው በአላማ ቢቀር ኖሮ እሱ ይቀር ነበር ምክንያቱም እኔ በሱ ቦታ በሞትና እሱ ቢኖር ደስ ይለኛል ምኞቱ ለሰው ያለው አክብሮት ብቻ ነው ያላቅም መናገር አልችልም ሰው ይሰስታል ከምንም በላይ ሰው ይሰስታል ለምን እንደሆነ አላቅም የዋህም ነው ማለት እሱ መግለጽ አልችልም ቃላቶች ያጥሩኛል ግን በቃ በህይወቱ ባለበት ጊዜ ሰርቶ አልፏል የሚሰራውን ስራ ሁሉንም ነገር በኩል አይቶ ነው ያለፈው እና እኛ ደግሞ እኔ እዚህ ጋር የሱን ስም ማቆም አለብኝ እኔ ስቆም ደግሞ ህዝቤ ከኔ ጋር ይቆማል ተስፋ አለኝ ምክንያቱም እሱ ራሱ ምን ብሏል እኔ ለህዝቤ ውድ ነኝ ብሏል ህዝቡ ደግሞ ለአጪ ምን እንደሆነ በፊትም አሳይቶኛል አሁንም ያሳየኛል ወደፊትም አይጥለኝም አቃለው እና ፋውንዴሽን በስሙ አቋቁመናል ያ ፋውንዴሽን ወደፊት የሚቀጥል ነው እንግዲህ እንደምኞቴና እንደ ሐሳቤ እሱ ምኞት ነው የሱም ሐሳብ ነው አጪዬ አይሞትም ብያለሁ አልሞተም ብያለሁ ታሪካዊ ነው አጪ ያን ታሪክ ለልጅ ማሳለፍ ፈልጋለሁ በተጫለ መጠን ደግሞ የጀመርኩትን ስራ እንዳልኩ ህዝቤም ከኔ ጋር ሆኖ ከጎኔ ሆኖ ከግብ እንዳደርስ ፈጣሪ የሚረዳኛል ህዝቤ የሚረዳኛል የሚል አሁን የፋውንዴሽን እንደው ያሰብሽው ነገር አለ ለምሳሌ እንዲህ ቢሆን
እሱ በህይወት በነበረበት ጊዜ የሚያስበው ነገር እና የሱን ሐሳብ ለማሳካት ያሰብሽው ነገር አለ? ያው የሱን ሐሳቦች ላይ ነው የሱ ሐሳቦች ናቸው አሁንም በይፋ የወጡት። እሱ ግን ታውቃለህ አንተ ራስህ ምን ሲሰራ እንደነበረ እኮ ማንንም ያውቀዋል አጨኝ። ስለዚህ እሱ ያሰባቸው ሲሰራ የነበራቸውን ነገር ማስቀጠል ነው። እንደዛ ነው። ኪያ ሃጫሉን በህይወት ካጣም በኋላ ግራሚ እንግዲህ በዓለም አቀፍ ደረጃ ዓለም አቀፍ ስራዎችን የሰሩ ድምጻያንን የሚያወዳድር የሚሸልም ሲሞቱ የሚያስብ ነውና ግራሚ አሜሪካን ሀገር ነው መቀመጫውን ያደረገው። በሞተበት ጊዜ በህይወት ካጣናቸው የዓለማችን ታዋቂ አቀንቃኞች መሃል አንዱ ብሎ ሃጫሉን አስቦት ነበር። ስለሱ ጉዳይ መረጃው አለሽ አይደል? ያው እንዳጋጣሚ እንግዱ ማለት ጓደኛው ነው፣ አብሮ አደጉ ነው። ኢቭን አብሮ መወለድ ቁም ነገር አይደለም ይላል እሱ ራሱ። እና እሱን የላከልኝ እኔ ብዙ ጊዜ አላይም እንትን ፌስቡክም ይሁን ምንም አላይም። ግን በጣም ማለት ስሜቴንም የጎዳው ይሁን የነካው ይሁን አላቅም። ማንም ሰው በቲቪም ይሁን በምንም ስለሱ ነገር ያወራ ሰው የለም። ማለት ውጪዎች እንደዚህ ያከበሩት ሀገሩ ላይ ግን እንደምታውቀው ነው አይተከዋል። ማንም እንትን አላለም። ቢያንስ ለዜና እንኳን አልቀረበም። ይሄ ተሰምቶኛል እንዳንድ ዜጋ ማለት ነው። እሱ በህይወት ቢኖር ኖሮ እንዴት ይሆን ነበረ? እዛ ዓለም ላይ እንደዛ የተወራለ ሰው ሀገሩ ላይ ምንም ነገር ማለት አልተወራለትም። ግን ደስ የሚለኝ አጬ በህይወት እያለም ጀግና ነው፣ ሞቶም ጀግና ነው። ስሙ እንዳይነሳ የሚፈልጉ ብዙ ሰዎች አሉ። አሁንም እየተነሳ ነው፣ ወደፊትም ይነሳል፣ ይቀጥላል ማለት ነው። ጀግና በጀግንነቱ ይነሳል። እሱ ብቻ አይደለም። አዲስ ያወጣው ይህ አልበሙ Hundeessaa አይቲዩን ላይ በዚህ ሰዓት አንደኛ ነው። እግዚአብሔር ይመስገን። ሃጫሉን ከላይ አንደኛ ሆኖ ስታዩ ምን አይነት ስሜት ነው በወቅቱ ያደረብሽ? በእርግጥ እኔ ያላየሁም። አሁንም ይሄን ነግረውኝ ነው ያው ደውለው ነው የሚነግሩኝ። በተለይ ፌስቡክ የለሽ? አይ ይሄ ብዙ እንትን አይደለም አለኝ፣ አልተጠቀምም። በሃጫሉ ስም ፌስቡክ የተለያዩ አካውንቶች አሉ። ግን አሁን ኦፊሻል አድርገን በሱ ስም ከፍተናል። ዩቲዩብም ተከፍቷል፣ በሱ ስም የተከፈተ አለ። እሱንም ቢሆን እኔ ብዙም ገብቻ ላይ አሁን በራሱ ዩቲዩብ ዘፈኖቹ ተለቀዋል። በዛስ እንደው ናጅሬ አልመጡ? ምክንያቱም ቅድም ስትይ ነበረ በሲዲ ሲወጣ 100 ሲባል 200 ይላሉ፣ 250 ድረስ ይሸጣሉ። ኮፒ እንዳይደረግ ሲደረግ ሌላ አማራጭ ማርገው ወይ በፍላሽም ሊገቡ ይችላሉ። ያው ታውቂዋለሽ በጣም ችግር ነውና ዩቲዩብስ ላይ ራሱ እንደዚህ መረጃዎች የሏችሁም? የሱን ስራ ዘርፎ የመጫን አሉ፣ ግን የጫኑ አሉ። አሁንም እየተከታተልን ነው፣ የምንችለውን ስራ እየሰራን ነው። ያው በዚህ አጋጣሚ እንግዲህ ያጬን ዘፈንም ሆነ ምንም በቃ ስለሱ ነገር አገርም ውስጥ ይሁን ውጭም ሀገር ላይ ይሁን እንደ መልእክት ይሁንልኝና የምትወዱት ከሆነ በቃ በስሟ ትነግዱ ነው ምለው። ያው የሱ ዩቲዩብ አለ፣ የሱ ፌስቡክ አለ፣ ከሱ ላይ ተጠቀሙ ነው ምለው መልእክቴ። አንዳንዶች ያጫሉ ታሪክ ፊልም መሆን ይችላል፣ ከፊልምም በላይ ነው ይላሉ። እንደ መታሰቢያነት ሲወራ ሲጻፍ ስላየው ነው። በሱ ጉዳይ ላይ ለምሳሌ ኪያ ምን ታስባለች? እንግዲህ ስራና ተግባር ይለያያል፣ ወሬና ተግባር ይለያያል መሰለኝ። ሰርተን ብናሳይ አይሻልም? እስኪ ደግሞ እንደ ጓደኛ ብዙ ነገር ቀደም ብለሻል። እንግዱ ጭብሳ በጣም ረድቶኛል ብለሻልና እንደ ጓደኛ ሃጫሉ ምን አይነት ሰው ነበር የሚለውን አብረን ብናይ ፍቃድሽ ከሆነ ብዬ ነው። ይምጣ እንግዱ ይምጣ። እስኪ ወደዚህ ሸኙት። እንግዱ እያወራን ነበር እንግዲህ ያው ስለ ሃጫሉ አዲስ አልበሙን እዚህ ለማድረስ ብዙ ፈቅተዋል። መወለድ እንግዲህ አንዳንዴ ወንድም በመወለድ ብቻ አይደለም በጓደኝነትም ውስጥ ይገኛል ስትል ነበር ኪያ። እውነት ነው። ሃጫሉ ጋር ጓደኝነት እንዴት ጀመራችሁ? እንዴት ጓደኛ ሆነ? ቅድም እኔን ስናገር ነበር ሰምተሃል መቼም እኔን። እንግዲህ ያው ከሃጫሉ ጋር አንድ ሀገር ነው የተወለድነው፣ አምቦ ነው የተወለድነው። ሁለታችንም አንድ ሰፈር ነን፣ 06 ቀበሌ፣ ልዩ ስሙ ሀአዳ ይባላል ሰፈራችን። እንግዲህ ሃጫሉ ያው ህፃን እያለ አንድ አካባቢ ነው የምንውለው። ያው ከብትም አለ እንደዚህ አንዳንድ ነገሮችን እያደረግን ኦልሞስት 17 አመቱ ነው እሱ። እኔ ከ11 እና 12 እዚህ ገባው። እሱ ወደ ወይኒ ቤት ነበር 5 አመት። ከወይኒ ቤት ከወጣ በኋላ አልበም ለመስራት ወደ አዲስ አበባ ከወጣ በኋላ
እንዳጋጣሚ እኔ ተከራይቼ የምገባበት ግቢ የነበረ ልጅ ነበረ የመጀመሪያው አልበሙን የሰራለን ልጅ ታምራት ከበደ ይባላል አሁን አውስትራሊያ ነው ያለው እሱ ተከራይቶ እዛ አንድ ትንሽ ቤት ተከራይቶ አንድ ግቢ ውስጥ ነውና ይሰራሉ እንዳጋጣሚ አየሁት ምን ሰራለ ምናምን መውጣቱን ይብናል አልሰማውም ማለት ነው እሺ ደነገጥኩና እኔ ደግሞ ያው ፊልድ ነበር የምሰራው እንደዚህ አልበም ጀምሬ ነው አለኝ ኧረ በቃ ትየት እዚህ ታምራት ችግር የለውም አልኩና ከአምቦ የተመላለሰ ነው የሚሰራው ያ12 ክፍል ነበር ከእስር ቤት ወጥቶ 12 በቃ አወራን እንደዛ ችግር የለውም በቃ እኔም እዚህ ግቢ ነኝ ፊልድ ነው የሚጠባችሁ ኮን ያው እዛው በኪቦርድ ላይ የሚሰሩት አንድ ኪቦርድ አስቀምጠው አልጋ ላይ ምናምን የተሰራውና በ6 ወር ውስጥ ኦልሞስት እስር ቤት ነው ብዙ ነገር ነው የጨረሰው 6 ወር አንሶሶ ዳዴ ሲወጣ ማለት ነው ከዛ እኔ ዝም ብዬ የሙዚቃ እንዲሁ ስሰማው ግን ከኦሮሚኛ ቢቶች ተለየብኝና በቃ ዝም ብዬ ፎክራለሁ እኔ ሳይወጣ ተጠብቁላለሁ ጓደኞች ያሉኝና እኔ በጊዜ ከገባው ሜት ሄደ ሙዚቃ ሊያዳምጥ ገባ ይሉኛል ይዙብኛል ጓደኞች አዛ እንደምንም በ6 ወር ውስጥ አለቀና ያ ነገር ለመሸጥ እንትን ተባለ ያ ብዙም በወቅቱ ያኔ ገበያው ማርኬቱ የኦሮሚኛ ሙዚቃ ቤቶች ግዢውን ብዙ ስላልሆነ በቃ ላዳ ተከራይተን ሲዲ ያላት ላዳዋ ማለት ነው መድኃኒዓለም ነበርን ለናሳየው ለአባገዳ ሙዚቃ ቤት ጣይር ይባላል ይዘን ሄድን ሲዲውን ላዳ ውስጥ ሆኖ ሰማውና እዛ በጣም ተመቸውና የጂማው ዘፈን የለም አንሶሶ ዳዴ ውስጥ በቃ ጃምቦ ጆቴ ደግሞ ያኔ ገና አውጥቶ እነሱ እንትን ብሏል ትንሽና በቃ ለጃምቦ ሊያሰማው ፈለገ እሱ ነበር ያሳተመው የሆነ ለጃምቦ ያሰማው እንደነገው አሰማው በጣም አሪፍ ካሴት ነው አለው ከዛ በኔ ወጪ ግን አለ በቃ እኔ ወጪውን ይችላልው አንድ ጅማ ሰፈን ስሩ አለ አባገዳ እሺ ያልና ስሜቱ ፋይ ይባላል እሱም አሜሪካን ያለው በዛው ዋጫሉና ስሜ ከተገናኙ በቃ ማይሰሩት ነገር የለም ግጥም ጻፈ ዜማ ተሰራ አንሶሶ አንደኛ ዘፈን ነው ቁጭ ያለ ከላይ ሆነ 11ኛ ዘፈን ከዛ በመላው ኦሮሚያ ላይ ቡም አረገ እንደገና ቪሲዲ ሰሩ ከጃምቦ ጋር እንደገና በጣም ገበያውን የተቆጣጠረ አልበም ነበርና ተውቃችን ከዛ ነው ጀምሮን እናጫሉ አጫሉ ምን አይነት ሰው ነበር ትላለህ ይሄ ጥሩ ጥያቄ ነው ባይዘ እኔም ስፈልገው የነበረው ያው እኔ እንደማቀው ሁሉም ሰው አጫሉን ቢያቀው አንተ ለምሳሌ አሁን ካወቀው በኋላ በርቀት ብዙ ይወራበታል አጫሉ እንዲ ነው አጫሉ ስትቀርበው አጫሉ ማለት እኔ እንጃ እኔ አሁን በዘፈኑ ሰው አንተ በዘፈኑ ሊያቀው ይችላል እኔ በጣም እንተራረባለን ከኔ ጋር ማለት ነው በጣም ነው እንከራለደው አው በጣም ከሚባለው በላይ ማለት ነው በቃ ሳቅ ይወዳል ጫወታ ይወዳል ዘረኛ አይደለም ያው በማንነቱ ማንንም ሰው ማንነቱም ይጠላ የለም ባይዞ ዘረኛ ነው የምትለው እኮ ሰው የሆነ አንተ የሰውን ድንበር አልፈ ብትነጋ በዛ በማንንም አይደራደርም እሱም ተናግሮታል ፋና ላይ መሰለኝ ዘረኛ ነህ ሲባል ዘረኛ አይደለም ጎሰኛ ነው ልባል ይችላል ዘረማ እንጉዳይ ላይ አልበቀልኩም ብሎ ፋና ላይ ተናግሮ ነበር እና በጣም እኔ እንዴት ሁሉም ሰው በቃ ሜቢ አሁን የቀራረቡ ሰዎች አሉ አሁን አርቲስቶች እንደዚህ አጫሉ እንዲያነሰው ነው ብለው በጣም ብዙ ነው ያቃሉ አሁን አብሬው የኔ አሁን እሱ የሚሄድበት ሁላ ከውጭ ሀገር ውጪ ነው ከሀገር ውጪ አልልኩም እንጂ ሀገር ውስጥ አብሬው ነው መንቀሳቀሰው እሱ ማለት ነው አይደም እኔም አብሬው ሄዳለሁ በጣም በቃ የሄደበት ሁላ ግን አዲስ ራሱ አሁን ከማረፉ አንድ ወር በፊት ነው መሰለኝ ድሬዳዋ ሄደን ነበር 3 ሳምንት ምናምን አብረን እኔ አዲስ እሱ ሄደን ነበር የአዲስን አልበም እየገመገምን እያወራን እየሰማን ደርሰን የመጣነውና በጣም አጫሉ ዘረኛ ነው ለሚሉት አንዳንዴ ለሚዲያዎችም ማለት የምፈልገው ነገር አለ ባይዞ ብዙ ኢንተርቪዎችን ሰጥቶ ይዛሉ አንዳንዴ ያስቀምጡና ልክ አሁን አጫሉ ካረፈ በኋላ የወጡ ሚዲያዎች የወጡ ስራዎች እንዲህ አይነት ሰው ነበረ ከሚባል ሚዲያው የሆነ እኩል ቢያረጉት አሁን እንደ አድሎ ባይኖር ወደ አንድ ወገን ውስጥ ለእንትን ባይሰራ አጫሉ ማን እንደነበረ በወቅቱ ሰው በጣም አሁን እዚህ ከተማ ውስጥ አጫሉ ዘረኛ ይለክፉታል እኔ አብሬ ብዙ እዚህ ወደ 6 ቦታ 5 ቦታ ተጣልቷል እዚህ ከተማ ውስጥ ማለት ነው ከሜዳ ተነስቶ ነው እንደዚህ በቃ ሚዲያው ያል ነገር መስራት ይችላል ሚዲያ ላይ ብዙ ነገር መስራት ይችላል መጥፎም ጥሩ ማድረግ ይችላል ስላጫሉ ሰው መቼም ሳትነካው ዝም ብሎ ከሜዳ ተነስቶ አይዘልብም ማንንም ሰው እኔም በወንዝም ማለት ነው አጫሉ ታዋቂው አጫሉ አይደለምና
እና በጣም በተለያየ አጋጣሚ የተነኮሰ አንተም ያው ሰዎች አላወቁትም አንዳንድ ሰዎች አላወቁት እኛ እንደምናውቀው አንተ እንደምታውቀው ለምሳሌ ከተረዳው ሳታውቀው ያው አጫሉ ኃይለኛ ነው ልትለው ትችላለህ አንተ ማንንም ሰው ሊል ይችላል እና ሁሉም ሰው ቀርቦ ተረድቶት ቢሆን እንደኔ ይላልውና አጫሉ ሁሉ ነገሩ በቃ ተጫዋች ነው እኔ አንዳንዴ ይቆጨኛል ለምን ሰው ሲለይ ነው ሁሉ ነገር መታቀው የሚሰራቸውን ነገሮች ሁላ ዝም ብለ ቪዲዮ አድርገ እንኳን ብትይዝ ብዬ አሁን እቆጫለሁ ለምን በጣም ድራማ ነው በቃ አንዳንዴ ሲነግር አንዳንድ ነገሮች በአክሽን ሁላ ያሳያል ተነስቶ ምናምን ምኑ አይጠገብም ግን ማጣት የለብንም ሲያዋጣን እንግዲህ እግዚአብሔር የፈቀደው ነው እንግዲህ ምን ያህል ፐርሰንት አልቆ ነበር አልበሙ ምናልባት ኪያ አጫሉ ቢኖር ኖሮ ምን ይጨምርበት ነበር እሱ ቢኖር ከዚህ በላይ ያምራል አሁን ቆንጆ ነው ለኔ ለሱ ላይሆን ይችላል ለዚህ ጋሱ ነው እንግዲህ ቢኖር ኖሮ እንደ ባል ምን አይነት ሰው ነበር ቤት ውስጥ ምን ያስደስተው ነበር አጪን ልገልጸው አልችልም ብያለሁ መጀመሪያም አይገለጽም በቃ ለኔ ሁሉ ነገሬ ነው ኢቭን እኔ እናት አባቴን ብዙም እንትን የለኝም ግንኙነት የለኝም ግን ከእናት ከአባቴ ጋር ጥሩ ግንኙነት እንዲኖረኝ ያደረገኝ እሱ ነው ለምን እነሱ ጋር ስላላደኩኝ ባዕድ መስሎ ነው የሚታዩኝ ባዕድ ይሻለኛል እኔ ከቤተሰቤ ወንድሞቼን እህቶች አንድ እህት ነው ያለችኝ ያቺ እህቴን እንደ እህቴ አላይም ነበር ግን እሱ እየተቆጣኝ ነው አንድ እህት እኮ ነው ያለችሽ ለምንድን ነው ይለኛል ማለት እንደ ባዕድ ነው የማስባቸው ግን አጪ ለኔ ሁሉ ነገሬ ነው በቃ እኔ እንጃ የሆነ በቃ ምን ጨለማ ውስጥ የሚበራ መብራት ታቀላል አሁን ለኔ ይቻለም እንደዛ ናት ለኔ ማለት ነው መኖር ከተባለ በቃ ትኖራለ ደሞ ልጆቹ አሉ በሱ ውስጥ ልጆቹ ነው ያለው በልጆቹ ውስጥ እሱ ነው ያለው ያ ነገር ያጸናኛል ሞር ደሞ የሆነ በቃ በኮንፊደንስ እንድንቀሳቀስና እንድራመድ ያደረገችኝ ወቢ ናት ወቢ ማለት በቃ እንዴት እንደምገልጻት አላቅም ገና ትንሽ ልጅ ናት ኢቭን ፊቴ ሲቀያየርባት ታውቃለች ምን ሆነሽ ነው ትለኛለች ማን አናደደሽ ደሞ ትለኛለች እሷና እሱ ደሞ ያላቸው ግንኙነት እኔ እንጃ እኔ ምትረሳው ማለት እሷ ተመልሳ እኔን ስታጽናናኝ እግዚአብሔር ወይ እሷን አሳድግልኝ ማለት ለሷ መሳሳት ጀመርኩ አሁን ለምን እኔ ምን አይነት ጥያቄ ትጠይቀኛለች በጣም ካላት ግንኙነት በጣም እሱ እስኪገባ ድረስ አችልም አተኛም ግጥማም ብሎ ነው የሚያስተኛት እና እሱ ሞቶ እስከ 2 ሳምንት ድረስ እኔ ወደ ራሴ አልተመለስኩም ካሁን አንቺው ትለኛለች ካሁን ደዊ ትለኛለች ይያልኩ ግን የሚገርም ነገር አላለችኝም እና ገረመኝና 2 ሳምንት ሲሆነው በቃ አሁንስ እነግራታለሁ በቃ ወይ ደሞ ጠይቃታለሁ ይዬ ሲስተርን ነው ልንገራ ስላት አይ እንደዚህ እንዳትነግሪያ በግጥም መልክ እንንገራ ትረዳናለች አለችኝ ገባውኝ አልነገርኳትም ከዛ መጣችና ኪያ አያታችን ሞታለች እናቴ እናት አኮ ትልቋ ሞታለች አይደል አለችኝ አዎ እግዚአብሔር ጋር ሄዳለች አይደል አለችኝ አዎ አልኳት ከዛ አባቢቲም ሄዷል አይደል ነው እንደዛ ነው ያለችኝ ከዛ ደነገጥኩኝ እና ለምንድን ነው እንዲያልሽኝ ስላት አይ ምንም አለችና ታስቀይሳለች ደሞ የምትገርም ነገር በጣም ነው የምታስቀይስ ከዛ በሁለተኛ ቀን እንዲሁ ቁጭ አልኩኝና ወብዬ ማናፈቀሽ አልኳት በቃ ልናገር ብዬ ማለት ነው ሚሴና ፈቀችኝ አለችኝ ሌላስ ማናፈቀሽ ስላት ዓለም ገና ቤታችን አልናፈቀሽም ስላት አይ አልገባም እዛ ቤት አለችኝ እሺ አባቢት ያልናፈቀሽም ስላት እንዴ እሱ እኮ እግዚአብሔር ጋር ሄዷል አለችኝ ልክ በዚህ ሰዓት የሆነ ከላይ ላይ ብድግ ብሎ የተነሳ ነገር ነው ያለው ለምን የጨነቀኝ የነበረው ለሷ ምን አስረዳለው ገባ ማታ እሱ ሲቆይ ደዊ ትለኛለች እሱ ሳይመጣ ተኛ እሱ መጥቶ ግጥም አንብቦላት ምናምን ነው የሚያስተኛት እና እግዚአብሔር ይመስገን እግዚአብሔር በአንድ በኩል ሲቀጣ በአንድ በኩል ይክሳል እኔ እሷ ጽናቴ ናት በቃ ትልቅ ጉልበት ኖሮኝ እንዲ በቃ በኮንፊደንስ ይሄንንም ስራ እንድሰራ ያደረገችኝ ምንም በቃ ሁሉም ነገር አጪ እንዳልሞተም በሷ ውስጥ አይቻለሁ ለዛ ወቢን እኔ እንጃ እግዚአብሔር ያሳድግልኝ ነው ማለት ትልቁ ነገር በዚህ እድሜዋ እንደ ትልቅ ሰው አስባ አንዳንዴ ደግሞ ቁጭ ብዬ እንዲ በሐሳብ ስጠፋ ኪያ ምን ሆነሽ ትለኛለች አባቢቲ ናፈቀሽ ነው የምትለኝ አንቺ እግዚአብሔር ምስክሬ ነው ከዛ አሁን አፈቀኝ ስላት ታዩ በቃ እኛን እነሱ ጋር ምን ሄደው እንጂ እኮ እሱኛ ጋር አይመጣም ትለኛለች እና ትንሿ ደግሞ በጣም ታስቸግረኝ ነበር ውጪውን ታይና አባቴ አይመጣም ትለኛለች ክላክስ ያደርጋል ሁሌ ሲመጣ
ለምንድነው አባቴ ዞሮ የማይመጣው ተብታባና ተቆላተፋለች ግን በዛ እንትን ውስጥ መናገር ወይ መመለስ ያቅተኝ ወይ ብዬ ንገር ያተላታለሁ ቁጭ ታረጋትና ሚልኩኮ እሱ አይመጣም እኛ እንሄዳለን መጀመሪያ ግን ኪያ ትሄዳለች ቀጥላ አንቺ ትሄዳለች ከዛ እኔ ግን ትላለች አንቺንና ጊፍቲን ይዤ ሄዳለሁ ትላታለች ማለት ነው እና እንደዚህ ስትል እሷ እንደዚህ ኮነችልኝ እኔ ለምን አዝናለሁ አጪ ያልሞተም በቃ ባጪው በወቢ ውስጥ አጪና አይቻለሁ እና ትንሿ ማውን እሷን ሰምታ እንደዛ ነው የምትለኝ የሆነ ነገር ከከፋኝ እንዳይከፋኝ አደርጋለሁ በምችለው አቅም ግን አንዳንዴ ኦቨር ሆኖ ሲመጣብኝ ሰውነሽና ሲመጣብኝ ቁጭ ብዬ እንትን ዘል ትመጣና ኪዩኮ አባቢቲ ናፍቆሽ ነው ትለኛለች አው ስላት በቃ ታዩ እኛንን ምን ሄዶ እንጂ ኮስ ወደኛ አይመጣም ትለኛለች ማለት ነው እና ይሄ በቃ እሷ እንደዚህ በመሆኗ ትልቅ ጥያቄ የሚሆንብኛል ብዬ ሰጋይ ነበረው እሱ ነው እግዚአብሔር ይመስገን እሷ እንደዚህ ኮነችልኝ እኔ ለምን አዝናለሁ አሁን ያጫሉ ዘፈኖች ወይ ስላጫሉ ቴሌቪዥን ላይ ወይ መገናኛ ብዙሃን ላይ ሲቀርብ እንዴት ነው የሚገርም ነገር ቤቴ ውስጥ ብታይ ያባቢቲ ፎቶ ብቻ ነው ማለት ያጪ ፎቶ ብቻ ነው ያለው እና ብዙ ሰው ሲመጣ ቀና ብሎ ማየት አይችልም ኢቭን እኔ ራሴ መጀመሪያ አካባቢ ሲሰቅለው ቀና ብዬ ማየት አልችልም ነበር እዚህ ፊት ለፊቴ ካለ ተነስቼ ነው እዚህ ጋር መቀመጠው እንዲዞሪ ማለት ነው አዳፕት እያረኩ መጣው እና ሰውም ቤት ሲመጣ ሀብታሙ ታላቅ ወንድሙ ራሱ አንሹ ይሄን ፎቶ አለኝ ለምን አልኩት ልጆቹ ምን አይነት አይምሮ ይኖራቸዋል አለኝ ምንድነው የኔ ማለት በጭንቅላቴ ውስጥ የነበረው ምንድነው የሱን ዘፈን መጀመሪያ ማዳመጥ አልችልም ከዛ ቀስ እያልኩኝ ያዳመጥኩ አዳፕት እያረኩ ስመጣ አሁን እንደፈለኩ ባዳመጥ ምንም አይመስልኝም አለ ከኔ ጋር ገባህ አሁን እነሱም ያን ፎቶ ሲያዩ ሄደው ሌላ ሰው ቤት ቢያዩ አዲስ ይሆንባቸዋል ይሄ እኔ እንትን ነው የኔ ምኞትም ነው የኔ ሐሳብም ነው ያንን ፎቶ ግን ሲያዩ በቃ ሁሌ ያዩታል አባቢቲ ይላሉ ኢቭን ሞባይል ላይ ራሱ ሲያዩት ይስሙታል አንስተው ማለት ነው ሌላ ቦታ ላይ ሄደው በድንገት ሲያዩ ይደነግጣሉ ግን አብራቸው ካደገ በቃ እንደሌላ ያቃሉ እያደጉ ሲመጡ ደግሞ በእድሜ ደረጃቸው የምታስረዳቸው ነገር ነው ብዙ ሰው ብሎኛል አንሺ ፎቶውን ብሎኛል አላነሳም ሌላ ሰው ቤት ሄዶ ወይ ሌላ ቦታ ሄዶ ቢያዩ ይጠይቁኛል ለምን ጥያቄ ፈጥርባቸዋል እያወቁ ይደጉ የሚለው ነው እግዚአብሔር ይመስገን አሁንም እላለሁ አጪ አልሞተም ወደፊትም አይሞትም ከምንም በላይ ከታሪክ በላይ ሆኖ ይኖራል በዚህ አጋጣሚ ልጆቼ ደግሞ በቃ እንዴት ነው የሆነ አቅም እንዲኖረኝ አድርገውኛል በተለይ ወቢ ከምንም በላይ በቃ ግን እንዴት ነው ይዘፈን ወይም ደግሞ የተለያየ ነገር ልጆች ቢሆኑ አይነት ነገር አይተሽባቸዋል ዘፈን ይወዳሉ እንደውም አጪ ራሱ በስማምኝ ልጆች ምንድናቸው ይጨፍራሉ በሱ ዘፈን ኢቭን የከሚሲውን ዘፈን ወቢ በድምጿ ትላለች አዲሱን ማለት እቤት ሲያንጎራጉር ትሰማለች ስሰማ እና ትላለች ገለቶማን በድምጿ ትላለች አንድ ደግሞ የሰጅርታን እሱንም ትላለች ትዘፍናለች አሁን ሲከፈትላቸው እንደፈለጉ ነው የሚዘፍኑት እና የዘፈን አድናቂዎች ይሁኑ አላቅም ብቻ አለ ስሜቱ አላቸው ሶስቱም ናቸው ትንሿ ራሱ እንግዲህ ዛልጅ ናት እንግዲህ ይገርመኛል የስንት ወር ሆና ለምን የሁለት ሳምንት ምናምን ሆና የሰጅርታን ሰጠኝ እሱ እንግዲህ የሞተው ሚልኪ 34 ቀን አንድ ወር ከ4 ቀን ሆና ነው እና የሱን ዘፈን እኔ አልቀበለውም እንዲ ይዞ መጣና ኪያ አዳምጪ ሲለኝ እስቲ አንጣ ብዬ በእኔ ሞባይል አስተላለፍኩኝና ከፍቼ ቁጭ አረኩ ማለት ለየት ያለ እንቅስቃሴ ያየሁባት ገና 2 ሳምንቷ ነው እንግዲህ ከዛ እንዴ ለካ ህፃናቶችም የሆነ ስሜት ይኖራቸዋል እንዴ ብዬ አልተኛም ስትለኝላ ከፍትላታለሁ ሚልኪ ደግሞ ከእንቅልፍ አልነሳም ካለችን በዘፈኑ ነበር መቀሰቅሳት ዘፈን ስከፍትላት ትነሳለች እና ሁሉ ሶስቱም ስሜት አላቸው በቃ መጨረሻቸውን እንግዲህ አላቅም እስኪ ደግሞ አንድ እንግዳ ወደዚህ ይጠራል አርግ ባለፈው እንደውም በታዲያ ሰድስ የመዝናኛ ዝግጅት ላይ አውርቼው ነበር አዲስ ሙላት እሱም ልክ እንደ እንግዱ በጣም ብዙ የለፋ ይደከመ ነውና እሱንም እንጋብዘውና ትንሽ ነገር እናውራ አዲስ ወደ መድረኩ እስኪ ሰላም ነው ኪዩ ኢንጀክሽን እዚህ ሆነ እሺ አዲስ እንዴት ነህ እግዚአብሔር ይመስገን ሁሉ ሰላም አለን እንደው ባለፈው ስናወራ ነበር ሬዲዮ ላይ የሀጫሉ ካንተ ጋር የተጣመረበት ሀገርኛ የሆነ የአማርኛ ስልት በቅርቡ ይለቀቃል ስንል ነበር
እንደውም ቅድምም እሱም ሲናገር ነበር አልበሙን በተመለከተ እየገመገምን ድሬዳዋ ሄደን ሲል ነበር። እንግዲህ ከሀጫሉ ጋር እንዴት ተዋወቃችሁ? ትንሽ ቆይቷል። ያው ዋናው ምክንያት እንግዱና ይመር የሚባል ዘመድ አለኝ፣ ይመር ሙላቱ። ከሱ ጋር ነው አምቦ እንሄድ ነበር ምናምን በስራ ምክንያት ኦልሞስት 12 ዓመት ምናምን አይደል እንግዲህ እዛ ያኔ ተዋወቅን። ከዛ በኋላ አንድ ላይ የምንኖር ነበር መድኃኒዓለም ጎረቤት ሆነን እኔ ጋር ምናምን ዘፈኖች በቃ እኔ የምሞክር ነበር ያኔ ምናምን ብዙውን ነገር በተለይ ከእንግዱ ጋር ስለሆነ ሁሌ የሚያሳልፉት አንድ ላይ አብረን ብዙ ያሳልፈናል ያኔ። ከዛ ያው ብዙ ታሪክ አብረን ያሳልፈን ረጅም እማውዴ የዜማው መጠሪያ ነው። ሐሳቡ እንዴት መጣ? ምክንያቱም ያልተለቀቀ አዲስ ነጠላ ዜማ አለና አንተና እሱ የሰራችሁት ስለ ሀገር ነው። እኔ በግል ሰምቼዋለሁ። በጣም የሚመስጥ ሐሳብ ይዟል። እንዴት ተሰራ ይሄ ነጠላ ዜማ? አልበም ላይ የነበረ ዘፈን ነው። አሁን እኔ የማወጣው አልበም ላይ እኔ የሰራሁት ዘፈን የነበረ ነውና ድሬዳዋ 3 ሳምንት አካባቢ ሲቀረው ከማረፉ 3 ሳምንት አካባቢ ምናምን ሄደን ነበር። እኔ እንግዲህ ቅድም እንዳለ አጬ ሆነን እና እየሰማን ነበር የኔን ዘፈኖች ይሄን እንደዚህ አድርገው ይሄን እንደዚህ በቃ እንደዚህ አይነት ሐሳቦች እየሰጠን ምናምን የሚስተካከሉትን ነገሮች እና ቶሎ ጨርሰን እናወጣዋለን ምናምን እያለ በቃ በኢነርጂው ነበር እየሰጠን የነበረውና ያን ዘፈን በጣም ወደደው እና እንደዚህ ያደርገን ዘፈነው እንደዚህ ምናምን የሚል ሐሳብ አጬ ነው ያመጣው። ከዛ እንስማው ቀርተነው ገባ ያንን ፓርት አጬ። ከዛ እኔ ነኝ እንደውም አይ ይቅራጬ ምናምን አልኩኝ። የሆነ ነገር ብቻ ፈራው። ጥሩ አይደለም ለምን ምን አገባ እኔ እኮ ነኝ የፈለኩት ምናምን አይ አጬ ኧረ የሆነ ነገር ቢሆንስ እንዴ ምን ነካ እኔ አድኮ የሚገርም አንድ እውነት ዛሬ ይናገራሉ ማለት ሁሌ ይገርመኛል። የሆነ ነገር ብትሆንስ እንግዲህ የሚያቀር አድኮ ነው አንድ ቀን ሞታለሁ ይላል። በጣም ነው ማለት የሚቆጨኝ። ከዛ በኋላ አንዳንድ ሰዎች ራሱ ብለውኝ ነበር የሚያውቁ እንዴት ነው እሱን ዘፈን እንደማ ሆነ አውጣት የለብህም አይነት ፍራቻ ነሱ። ለኔ ቃሌ ነው ምንም ነገር ቢመጣ እሱም አልፏል እንኳን አደርገዋለሁ። ደግሞ ስለምንም እንደሆነ ሰምተዋል። ፍቅር የሚሰብክ ሐሳቡ ሰፋ ያለ ዘፈን ነው ማውዴ። እና አሁን አዲስ አልበም ውስጥ ይወጣል ወይስ ለብቻው ነጠላ ዜማ ይወጣል? ተማክረን እንወስናለን ሁላችን። አይ ይወጣል በርግጥ ግን እንደ ልክ አሁን እንግዲህ እንግዱም ሲናገር ነበር ስለ ሀጫሉ። ምን ስለ ሀጫሉ ስታስብ መጀመሪያ የሚመጣብህ ምንድን ነው? ያው ተጫዋችነቱ ምናምን ይመጣብሃል። በጣም ቀልደኛ ነው። ስራ ላይም ደግሞ ከልብ ነው። በማገዝ ደረጃ ለሰው በመድረስ ደረጃ ደግሞ ልነግር አልችልም። ያው አንዳንድ ያው ሰው ካለፈ በኋላ ምናምን እንደዛ ማለት ብዙም እንትን አያደርግም፣ ግን ከልቡ ሰው ነው። ከአዲስ ሙላት ጋር ሀጫሉ የሰሩት እማውዴን ትንሽ ነገር ብንሰማ ከፈቀዳችሁ። ከያ ምን ትላለች? እስኪ እንስማውና ደሞ ምን ጣለብኝ ልጅሽ ቤት ማን በክፉ አየብኝ ልጆችሽ አላሜን ያሁን በዚህ ዘመን በርስት ይጣላል ቢሉኝ እንዴት ነው ልጆችሽ አላሜን ያሁን በዚህ ዘመን በርስት ይጣላሉ ቢሉኝ እንዴት ልመን ያልሽኝን አትርሽ ይተያስቢበት መቼም ፍርድ አያውቅም ሲያዝንና ታንጀት ያልሽኝን አትርሽ ይተያስቢበት መቼም ፍርድ አያውቅም ሲያዝንና ታንጀት
ነሽ ለወይ አለሽ አስተዋይ ነገን ስሚው ስሚኝ ያለቀን ያልፋል ይህም ቀን ያልፋል ልጅሽ ወንድሙን ያቅፋል ይኑርሽ በእኛ ተስፋ ምንም ጊዜው ቢከፋ አሁን ውዴ አሁን ውዴ አይተውት ነገር ያንገበግባ አልያንድናት ነገር እስኪ ከዚህ ሐሳብ ከዚህ ስሜት ወጣ የሚያደርገን ደግሞ አንዳንድ ነገሮች እናውራ ኪያ ይዞሽ አሁን ምን ያህል ኮፒ ታተመ አሁን ወደ 300,000 ያሳተመና ያሰመው ወደ 500,000 ነው በርግጥ ይሄን ኮፒ ስናሳትምኛ ያን እሱ ኖሮ ብያለሁ እሱ ኖሮ ለህዝቡ ቢገልጽ ደስ ይለኝ ነበር አጪ ታሪክ ነው ብያለሁ ስለዚህ ህዝቡ ደግሞ በታሪክ የሱን ሲዲ ያንዳንዱ ቤት ቢደርስልኝ ደስ ይለኛል ብችል ለሁሉም ባዳርስ ደስተኛ ነኝ እስካሁን ያለው ደግሞ 300,000 ነው ከዛ ፍላጎት ታይቶ ይጨመራል ማለት ነው እስከ 500,000 እንትን ብለናል አስበናል ከዛ በላይ ምን ያሰብነው በሐሳብ ደረጃ በህይወት ዘመኑ አንድ ዘፈን ሰርቶልሽ ነበር ላንቺ ስለሱ ዘፈን እሱ ትንሽ ንገሪኝና ሰርፕራይዝ ስላለኝ ነው ኪያ ከርቸሌ ያለ ነው የጻፈው እሱን ዘፈን ማለት ነው ኦልማንኬ ቱልፋቴ ነው የሚለው እኔ እንዳልኩ የዘፈን አድናቂ አይደለሁም ብያለሁ አሁን ነው እንግዲህ ምን ይለኛል መሰለ አንቺ ምንም አልመስልሽም አይደለ ይለኛል እንዴ ምን እንድትመስለኝ ትፈልጋለህ በቃ የሆነ ዝም ብለሽ ነው አይደል እንትን ትንሽ እንኳን አታደንቂኝ ለምን አደንቅሃለሁ በቃ ትዘፍናለህ በቃ ድሮም አውቃለሁ አውቃለሁ የተለየ ነገር የለም እኔ ጋለዋለሁ ድሮም እኮ በእጅ ያዙት ወርቅ እንደመዳብ ይቆጠራል ይለኝ ነበር አሁን ይገባኝ ገባክ እሱ አሁን የሚቆጨኝ ነገር አጪ ጎበዝ ብዬው አላቅም ሲሰራ ምን ሲል ጎበዝ ብዬው አላቅም አንድ ቀን ብቻ ነው የእንትኑ ላይ ሚሊኒየም አዳራሽ ላይ ሲዘፍን አየሁት ልጆቼ ሴቶች ናቸው እና እንዳጋጣሚ እቺ ሶስተኛዋ ነው ለምን ማለት የመጀመሪያ ልጄ ሴት ብትሆን ይል ነበር ምኞቱ ነው እሱ እና በቃ አሁን ትወልድ ወንድ ልጅ በወለድኩኝ እሱን የሚተካ በየ ወንድ ልጅን የተመኘሁት ያን ዕለት ነው መድረክ ላይ አየሁትና ግርማ ሞገሱ ምናምኑ በቃ ገረመኝ ትኩር ብዬ ነው ያየሁት ቁጭ ብዬ ሌላ ጊዜ አላየውም እንደፈለገ ቢዘፈን ያን ዕለት ለምን እንዳየሁት አላቅም እና አልነገርኩትም ነበር ልክ እቺ ሶስተኛዋ ልጅ ስትወለድ አጪሪኩ ወንድ ልጅ የተመኘሁት አንተ መድረክ ላይ አይቼ ነበር ግን እግዚአብሔር አልፈቀደም ሶስቱም ሴቶች ሆነዋል ግን ማለት ታይ እባክሽ ሴቶች ራስ ከወንዶች ይበልጣሉ አለኝ ዋና ጤነኛ ልጅ ይስጠኝ አለኝ እና የሚቆጨኝም አጪ ጎበዝ ብለው ኖሮ ባደንቀው ኖሮ አለ ከኔ አንደበት አድንቆትና አግኝቶ አያውቅም ግን በስራም በሩሩነቱ ምናምኑ ኢቭን እኮ እሱ ድራማ እያየ የሚያለቅስ ልጅ ነው በጣም ከየዋህነቱ የተነሳ ማለት ነው አሁን ወቢ እንደሱ ናት ተመሳሳይ ባህሪ ያላት የሆነ ግልፍተኝነቱ እልህኝነቱ ምናምን ደግሞ ሁለቱ አላቸው ትንሿና የማለኛዋ ማለት ነው እና አንዳንዴ ደነግጣለሁ ራሱን ነው እንደ ቁጭ አድርጎ ሄደው እንደዛ ነው ያለው ነገር ሆነ ማለት በቃ እንደዛ ናቸው ሁለት በተለይ መሃል ላይ ያለችው ለኛ ናት በጣም እሷ ያለችው እንጂ አንተ ያልከውን አሰማም እሷ በፈለገችው መንገድ ነው የምትሄደው ግን ሁሉንም ፈጣሪ ነው የሚያደርገው ምንም ማለት ይሄን ስራ ግን አሁን ላንቺ እንደሰራልሽ በህይወት ዘመኑ ነገሮች ነበር አቃለሁ ለኔና ለእናቱ ነው የዘፈነው እናቱም ተናግሮታል ይሄን ነገር እኮ ለሷና ለእናቴ ነው የዘፈንኩት ብሏል ከርቸሌ እያለ ያው ተመላተን ጠይቀው ነበር ብዙ ችግር ቢኖርም ያው እኔ በዛን ሰዓት ምንም መስሎ አይታየኝም አንድና አንድ ወደፊት ብቻ ነበር ዛሬ መሽቶ ነገ ሲነጋ አጪ ይውጣል ነው የምጠብቀው እንጂ ለኔ 5 አመቱ እንደ 5 ቀን ነው ያው መውጣቱን ነው ማስበው እንጂ እኔ ያል ይቀመጣል ደሞ መታሰር ራሱ ምን እንደሆነ አላቅም ነበር ግን እየገባኝ ሲሄድ እንዲረጅም ነው እንዴ አሁን ነው ወደ ኋላ ለምንሽ ለካንዲ ነው ያሳልፍ ነው ለካንዲ አጪዬ ለምንድን ነው ድሮ ጊዜ የማይመለሰው ለው ነበር
ምክንያቱም ውክብ ይላል በቃ እንትን ይላል ረፍት የለውም ሳይኖር ነው የሞተው ገና ማለት ህይወትን ሲጀምር ነው ያለፈው ያ ነገር ደግሞ ይቆጨኛል የልጆቹን ጣም ሳያቅ በጣም ደግሞ የሚቆጨኝ እኔ እግዚአብሔርንም ልቀየም አላቅም ምን እንደምል ባላቅም በተለይ ትንሿን የሶስተኛዋን ሳይጠቅ ሳያቅፋት ኢቭን አንድ ቀን እንዲያቅፋት አያቅም ኮሮና መጣ እና ያ በጣም ይሰማኛል ግን በቃ እግዚአብሔር ስለፈቀደ ምንም ማድረግ አልችልም በሚል አልፋለሁ የመጨረሻውን ቃለ መጠይቅ ዶም 1 2 3 የሬዲዮ ላይ ሰራ አረኩትና ለምን አትመጣም ቲቪ ላይ ምክንያቱም እኔ ማቀውን ሰው እንዲያቅ እኔ ፈለኩት ምክንያቱም አራዳ ነው በጣም እኔ ከሚገባው በላይ እንዴት ብዬ እንደምገልጸው አላውቅም እና በቃ ያበደ በጣም የሚገርም አልበም ሰርቻለሁ እሱን ጨርሼ እዚህ ጋር መጣለሁ ብሎ ነበርና ቀደምም ስለው ነበር ምናልባት ያቃሉ ባይሆንም ስራው ግን አልቆ በእግዚአብሔር እርዳታ በእናንተ ብርታት እዚህ ደርሷልና በዚህ አጋጣሚ ላመሰግናችሁ ፈልጋለሁ እሱንም እግዚአብሔር እንግዲህ በገነት ያኑርልን ነፍሱን በዚህ አጋጣሚ እድሉን አልሰጠኸኝም ያው ፍቃድ ልጠይቅና ችግር የለም እና ይሄ አልበም ለህዝብ ጆሮ እንዲደርስ ብዙ የለፉበት ብዙ ጥረት ያደረጉበት አሉ ለምሳሌ እንደ አንድ መጠቅሰው አዲስ ራሱ አለ ማለት እኔ እሱን ሳመሰግነው እንደ ራሴ አርጌ ስለማየው ራሴን ያመሰገንኩም ይመስለኛል ማለት ለሱ ካለው ቅርበት ለሱ ካለው ፍቅር የተነሳ እንቅልፋተው ጊዜያቸውን ሰውተው ብዙ ስራ ይሰሩታሉ ለምሳሌ አበጋዝ ክብረወርቅ አበጋዝ በጣም ካሙዙ ዳይት ዲንቂሳ ማለት በቃ ይሄ ነገር እዚህ ጋር መጥቶ ምግብ እንዴት ነው ተሰርቶ ሲመጣልህ ትመገባለህ ግን ከዛ ምግብ ጀርባ ያለው ሰው ምን አይነት ሰው ሰርቶት እንዳመጣው በጣም ነው የምታውቀው እንደዛ ነው እኔ የማስበው እነሱ በቃ የሱ አጣፍጠው ቆንጆ አድርገው ለህዝብ ጆሮ ያቀረቡ ናቸው በዚህ ምክንያት ባጪ ስም አመሰግናለሁ ነው የምለው ከምስጋና ውጪ ምንም የምለው ነገር ስለሌለኝ እና መስጋናችሁ እና በጋዙ እና በተጨማሪም ደግሞ በኮሚቴም ሆነን ስንሰራ የነበረው እንግዱ አለ አመንሲሳ አለ በጣም ጊዜያቸውን ሰውተው ኢቭን ቀን ብቻ ሳይሆን ለሊቱን ላይ እየሄዱ እየተመላለሱ ከአንዱ ጋር ወደ አንዱ ጋር እየወሰዱ ከጊዜም ጥበት የተነሳ ብዙ ውጥረት ውስጥ ነበርን እና በቃ ተስፋ በምንቆርጥበት ሰዓት ተስፋ እርስ በርሳችን ደግሞ ተጋግዘን በቃ ይሄ ነገር ይወጣል መውጣት አለበት ይለፍን ብለን እንትን ያልንበት ጊዜ ነበር እንዳይወጣ ከጊዜው ውጥረት በቃ ጊዜው አጠረና በቃ ይሄ ነገር አይደርስልንም አዲስን ነው ሞርም ጨቀጨቀው ነው በጣም ማለት ቅርቤ ማርጌ ስለማየው እሱን አመንሲታን እንንግዱን በቃ ሲቃያቸውን ነው ማበላቸው የሆነ ነገር ሲሉኝ እንዴት እንዲሆናል ብዬ ነው ማብደው እና እግዚአብሔር ይመስገን በእነሱ ልፋት እግዚአብሔር ደግሞ ሁሉን ነገር አሳምሮልን ለህዝብ ጆሮ አድርሰናል አሁንም የልፋታቸውን ዋጋ ፈጣሪ ይክፈላቸው ነው ምለው አመሰግናለሁ ያው እንግዲህ ቀደም ሲል እንደተከታተላችሁት አዲሱን ያጫሉን አልበም ፕሌየር ውስጥ ወይም ደግሞ ሲዲ ማጫወቻዎች ስትከቱት እንቢ ካለ ፎርማቱን በመቀያየር መሞከር ነው ምክንያቱም ኮፒ እንዳይደረግ ተደርጎ ነውና የተሰራው ከመሰነባበታችን በፊት እንደው ተጨማሪ ማለት የምትፈልጉት ነገር ካለ አዲስ ያው ምስጋና ቴንኪዩ ነው እኛ እንኳን ምስጋና አይገባንም ያው ግዴታዬ ነው እኔ የወንድሜ ስራ ነው ለዛ ነው አብረው ግን እየለፉ እየደከሙ የነበሩት እንደ ኮሚቴ ለምሳሌ እነ አመንሲሳ ሲሳይ ያው ግዴታው ነው ወንድሙ ነው ሁሉም ያው ቤተሰብ ቢሆንም በደንብ የለፉት እነ ጀልዱ ይመርሙላቱ እነሱ አንድ ላይ ጉዲሳማው እና ብዙ ነው ሌላው ስቱዲዮ ላይ እንግዲህ ሁሉም ስራዎቹን ከሰሩ በኋላ አብርሃም አልመልሳን የሰጅርታ ካሙዙ ወደ 8-9 ስራዎች ዳይት ድንቂሳ 3 ስራዎች እነሱን ከሰሩ በኋላ 14 ትራክ ተሰብስበው የመጣው እኔ ጋር ነው አበጋዝ ጋር ነው የገባው እና አጭር ጊዜ ነው 2-3 ወር ነው የነበረ ሙታመቱ ላይ እንዴት ማድረስ አለብን ተብሏል እና ብዙ ሙዚቃም ያላለቁም የነበሩ ስለነበሩ አንዳንዶቹን አበጋዝ ብዙ ነገር ነው እየሞላ እየሰራ የነበረው ሃፍ አሬንጅመንትም የመስራት ያህል ማለት ነው
አንዳንዶቹንና ለሚክስ ለማስተር ጊዜ ሁሉ አጠረብና የመጨረሻዎቹ 2 ሳምንት 3 ሳምንት ዘግተን ነበር እየሰራን የነበረው በተለይ እና የመጨረሻዎቹ ቀናት በተለይ አንለያይም ነበር እዛው ያቺ ሶፋ ላይ ማደር ተጀመረ እናም በቃና በጣም የእውነት እንቅልፋቱ ከልቡ ነው የሰራው አበጋዝ ከልቡ ማስተር እያደረገን መጨረሻ አካባቢ እንደውም ኪያ ለሊት ላይ የሆነ ድምጽ ጠፋ የሆነ አንድ ዘፈን ላይ እና ሁለተኛ ግጥሙ ሁለቱም ቦታ ተደርቧል እኔ ትንሽ የመስማት እንጂ ያው እኔ ኦሮምኛ ተናጋሪ አይደለሁም እና ግን ሁለት ቦታ አንድ አይነት ነገር ሰማው እዚህም ዙር አራቤ እንደዚህ አይመስለኝም የዘፈን መጀመሪያ ሰምቻለሁ ግጥሙ ሁለት ቦታ እንደዚህ አይመስለኝም አራባ አንተ ኦሮምኛ ትሰማለህ እንዴ ምናምን አይ ቢሆንም ያን ያህል እንደዚህ እንኳን አልሸወድም ምናምን ስለው ኦኬ ከዛ በቃና ኪያ ጋር ደወልን ለሊት ነው ጧት ማስተሩን መስጠት አለበት ወደ ሆላንድ ይላካል እንደገና ሲዲ ማስተር ሆኖ ለመምጣት እና መሄድ አለበት 10 ቀን ጋፕ እዛ ደግሞ ይቆያል ከዛ በቀን 25000 ነው ሲዲ ሊታተም ይችላል ምናስበውን 500000 አይደርስልን እንዴት እና ጭንቀት ሆነ ለሊት ላይ እነሲሳይ ሄደው እንደገና ፋይሉን ልከውልን ያንን እንትን ብለን አዘነው ከዛ ማስተር አዞት ነጋብን ሁለተኛ ቀን ድጋሚ ማለት አቤም እዚህ ጋር ረፍት አድርጓን ለሚዛች ጋር ሶፋ ላይ አዛ እንዴት ነው ሲል ሙሉን አንዴ ነው የምታጫውተው ማስተሩ ለመላክ ሙሉን ያጫውታ አይኔ ሰማለው ችግር የለም ተኛ አንተ አልኩት እሺ ብሎኝ አለማየሁ ደመቀም አለ አብሮን በጣም እሱም ደክሞን አቤተኛ እኔ ቁጭ ብዬ እርግጠኛ ነህ ምናምን አለኝ አዎ ሰማውና እኔ አቆመዋለሁ ችግር የለም አልኩት ከሶስት ዘፈን በኋላ እኔ ራሱ የለውም ለካ በዛ ስንቴ ይዞራል ስንቴ ምናምን 5 ሰዓት ላይ ነቃው ነኝ ስነቃ አበጋዝ ቁጭ ብሎ ይሰራ ነው ደነገጥኩና ምንድነው አቤ ምናምን ስለ እነሱ ኦልሞስት በቃ ምሳ ሰዓት ላይ መጣችሁ አይደል ኪዬ ከሰዓት ላይ ምግብ ይዘውልን መጡና በጣም ከመለ በላይ አበጋዝ በጣም ለፍቷል ለከሞ እና አለማየሁ ደመቀ እዛ ስቱዲዮ ላይ በቃ አብረውን ተከመዋል ዳይት ግን ማመሰግናለሁ አብሮን እሱም የመጨረሻዎቹ ጊዜ በተለይ ኦርደር ላይ ሳውንድ በመስማት ደረጃ ሚክሱን ምናምን አብረን እየሰማን ምናምን ነበር የምንወስነውና የምስጋና ነገር እኮ አንዱን አንስቶ አንዱን መርሳት ይመጣልና በአጠቃላይ በዚህ ስራ ላይ ለተሳተፋችሁ ሁሉ ግን እንዴት እናመስግናችኋል ኪያን አጫሉ በህይወት ዘመኑ ላንቺ ያቀነቀነውን ዘፈን ምን ችግር አለ ከቅኝት ባንድ ጋር እኔ ደግሞ እዚህ መድረክ ላይ ሰራዋለሁ ብሏል ወጣቱ አዲስ የመጣ ያለው አቀንቃኝ አንዱ ዓለም ጎሳ ከቅኝት ባንድ ጋር እዚህ ያደርጋል አንዱ ዓለም ያጫሉን ነፍስ ይማር ብለናል ደግሞ በደስታ ለመገናኘት ያብቃል እንግዶች በደንብ በደስታ በሰርግ በሆታ ለመገናኘት ያብቃል እንግዶች ስለሆናችሁ ከልብ አመሰግናለሁ እግዚአብሔር ይባርካችሁ እኛም እናመሰግናለን አክብረ ስለጠራን እግዚአብሔር ይስጥልን አድራሻ ቁጥር 1 ፒያሳ ሲኒማን ፊት ለፊት ቁጥር 2 4 ኪሎ ምኒልክ ትምህርት ቤት ፊት ለፊት ክሎዝ ሲቲ የወንዶች አልባሳት ቢዩቲ ባይ ጆሲ ቨርጂኒያ ሜሪላንድ እና ዲሲ ያላችሁ ስለ ውበታችሁ የምትጨነቁ በእውቀትና በልምድ የበለጸጉ ባለሙያዎች ግንባር ፈጥረው ቢዩቲ ባይ ጆሲን ከፈቱላችሁ ቢዩቲ ባይ ጆሲ የሜካፕና የፀጉር ሥራ በማንኛውም ጊዜና ቦታ ይሰጣል ያሳምራል ያስውባል የሚገርም ሂዩመን ሄር በተመጣጣኝ ዋጋ ያከፋፍላል ልጆቹ ሴት ሆነ ወንድ እኛ ጋር መጥተው በስታይል ፀጉራቸውን ይሰራሉ ይቆረጣሉ ያምራሉ ፀጉራቸውን በቀለም ማሳመር ለሚፈልጉ ማን እንደ ቢዩቲ ባይ ጆሲ ሙሽራም እንፈሽናለን
ስለ ውበቱ በፀጉር ስራና በሜካፕ ሙያ የተመሰከረላቸው ባለሙያዎች ሁሌም በፈገግታ ይጠብቁዎታል። በማንኛውም ሰዓት ቢመጡ መስተናገድ ቢችሉም በቀጠሮ ቢሆን ደግሞ ይመረጣል። ቢዩቲ ባይ ጆሲ ለትራንስፖርትና ለፓርኪንግ ፍጹም ምቹ የሆነ ቦታ ላይ እንገኛለን። ቢዩቲ ባይ ጆሲ